እንደምናምሽታችኋል። አሁን ደግሞ ወደ ስፖርት ዘገባዎች እናልፋለን። ከዜናዎቹ ጋር ዮናስ ኃይለመስቀል ነኝ። እሁድ የሚካሄደው ኢትዮጵያና ናይጄሪያ ለዋንጫ ማጣሪያ ጨዋታ ያለ ጸጥታ ችግር እንዲፈጸም ዝግጅት ማድረጉን የፌዴራል ፖሊስ አስታወቀም። የኢትዮጵያ እግር ኳስ ፌዴሬሽን በበኩሉ ለጨዋታው መግቢያ የሚያገለግለው ቲኬት በእለቱ ከቀኑ 6 ሰዓት ጀምሮ እንደሚሸጥ ገልጿል። ምስራች እርቆ ከነገ በስቲያ በአዲስ አበባ ስቴዲየም 10 ሰዓት ላይ ኢትዮጵያ ከናይጄሪያ ከባድ ፍልሚያ ያካሂዳሉ። ጨዋታው ወሳኝ እንደመሆኑ በሰላም እንዲጠናቀቅ ስለተካሄደው ቅድመ ዝግጅት የፌዴራል ፖሊስና ኢትዮጵያ እግር ኳስ ፌዴሬሽን ዛሬ በጋራ መግለጫ ሰጥቷል። በፌዴራል ፖሊስ ወንጀል መከላከል የጸጥታ ነክ ማስተባበሪያ ዳይሬክተር ኮማንደር አበራ ሁንዴ እንደሚሉትም የፖሊስ ኃይሉ እንደተለመደ ሁሉ ጨዋታው ያለምንም ጸጥታ ችግር እንዲጠናቀቅ ዝግጅቱን አጠናቋል። እኛ አስፈላጊውን ቅድመ ዝግጅት መደረግ በሚገባቸው ነገሮች ሁሉ አድርገናል። በህብረተሰባችን የተለመደውን ትብብር ካደረገ እኛ ይሄንን በመጠቀም ምንም አይነት ክፍተት ሊፈጠር እንደማይችል መግለጽ ማረጋገጥ የሚቻል ይመስለኛል። በእለቱም የፌዴራል ፖሊስና የአዲስ አበባ ፖሊስ በጥምረት ይሰራሉ። ካለፉት ጊዜያት ልምድ በመውሰድም ለጨዋታው ትኬት ለመግዛት ከሌሊት ጀምሮ ህብረተሰቡ እንዳይሰለፍና እንዳይጓላ እንደሚደረግ የተናገሩት ኮማንደሩ በእለቱ ከጧት ጀምሮ ብቻ ወረፋ መያዝ እንደሚቻል ገልጿል። በስቴዲየምና አካባቢው ከሚኖረው ጥበቃ በዘለለም ህብረተሰቡ ተሰብስቦ ጨዋታውን በስክሪን በሚመለከትበት ቦታ የፖሊስ ኃይል እንደሚሰማራ በጸጥታ ነክ ማስተባበሪያው የቀጠና 2 አዛዥ ኮማንደር ሙላው መብራቱ ተናግሯል። የጨዋታው ሂደት ለማወቅ የሚደረግ ማንኛውም እንቅስቃሴ እንደሚከታተልና እርምጃ እንደሚወስድም የፌዴራል ፖሊስ አሳስቧል። የኢትዮጵያ እግር ኳስ ፌዴሬሽን በበኩሉ ለጨዋታው መግቢያ የሚያገለግለው ትኬት በእለቱ ከ6 ሰዓት ጀምሮ በስቴዲየሙ 7 ወንበሮች እንደሚሸጥ አስታውቋል። በእለቱ ከሚሸጡት መግቢያ ትኬቶች ውጪ ሌሎች ዋጋ እንደማይኖራቸው በፌዴሬሽኑ ውድድርና ስነ ስርዓት ኮሚቴ አስተባባሪ አቶ ተድላ ዳኛቸው ተናግሯል። እሁድ በራሱ በተለየ ኮድ አማካይነት የሚሸጥ ካልሆነ በስተቀር እስካሁን ድረስ እየተሸጡ ያሉ ቲኬቶች ካሉ ምንም ዋጋ ያላቸው አይደለም። ጨዋታውን ለመመልከት ከ22 እስከ 25 ሺህ የሚጠጋ ደጋፊ በስቴዲየም ይታደማል ተብሎ ይጠበቃል። ክቡር ትሪቡን 1000 ብር፣ ጥላ ፎቅ 500 ብር፣ ከማን 1000 ባለ ወንበር 100 ብር፣ ከማን 1000 ያለ ወንበር 10 ብር፣ ካታንጋ 25 ብር እንዲሁም ሚስማር ተራ 7 ብር የተሻሻለው የስቴዲየም መግቢያ ዋጋ ነው። የናይጄሪያ አሰልጣኝ ስቴቨን ኬሺ በእሁዱ ጨዋታ ከኢትዮጵያ ከባድ ፈተና እንደሚገጥማቸው ተናገሩ። ለዋሊያዎቹም ትልቅ ክብር እንሰጣለን ብለዋል። ምስራቅ ጌታቸው ተጨማሪ አላት። Opportunity here, Gilma, yes, Ethiopia make the change and score the goal. ኢትዮጵያ መጪ እሁድ በዓለም ዋንጫ ማጣሪያ 3ኛ ዙር ከናይጄሪያ ብሔራዊ ቡድን ጋር የመጀመሪያ ጨዋታውን ታደርጋለች። የናይጄሪያ ብሔራዊ ቡድን አሰልጣኝ ስቴቨን ኬሺም ለሱፐር ስፖርት በሰጡት አስተያየት ለኢትዮጵያ ብሔራዊ ቡድን ትልቅ ክብር አለን፣ ከ10 ምርጥ አፍሪካ ሀገሮች ተርታ መሰልፏ በራሱ ያላትን ችሎታ የሚያሳይ ነው ብለዋል። ከኢትዮጵያ ብሔራዊ ቡድን ጋር የምናደርገው ጨዋታ ለኛ ወሳኝ ነው። በአሁኑ ሰዓት ሁሉም ሀገራት በእግር ኳስ ውጤታማ እየሆኑ ነው፣ በተለይ አፍሪካ። ስለዚህ ውጤት ለማምጣት ጠንክረን መስራት እንዳለብን አምናለሁ ሲሉ አስተያየታቸውን ሰጥቷል። በአሁኑ ሰዓት የዋሊያዎቹ ችሎታም ሆነ በራስ የመተማመን ብቃት እንደጨመረ ኬሺ አስተያየታቸውን ሰጥተዋል። በእሁዱ የመጀመሪያ 90 ደቂቃ ፍጥጫ ከዋሊያዎቹ ከባድ ፈተና እንደሚጠብቃቸው የስቴቨን ኬሺ የሱፐር ስፖርት አስተያየት ያመለክታል። 4 minutes into added time in the 1-all draw. Keshi almost banked on the 3 points, just practically back in the tunnel. የምሽት የስፖርት ዜናዎቻችን በዚህ ተጠናቀዋል። ከዜናዎቹ ጋር ዮናስ ኃይለመስቀል አብራችሁ ነበርኩኝ። መልካም ምሽት።